5 አስገራሚ የታገቢኛለሽ ጥያቄ የተጠየቁ ታዋቂ ሴት አርቲስቶች። 5ኛ ሀና መርሃ ጽድቅ ለረጅም ዘመናት በቆየ የፍቅር ጊዜያት ስኬታማ የሆነ ግንኙነት የነበራቸው ሲሆን አሁንም ከትዳር በኋላ ፍቅራቸውን ለማሳደግ ብዙም አልከበዳቸው። ሁለቱም በተገኙበት አንዳቸውን የማወደስ ልማድ እንዳላቸው ይነገርላቸዋል። አርቲስት ነብዩ በፍቅረኛው የልደት ቀን ጓደኞቹ በተሰበሰቡበት የታገቢኛለሽ ጥያቄ ያቀረበላቸው ሲሆን ጥያቄውን በእንባና በፍቅር በታጀበ መልኩ ተቀብለዋለች። 4ኛ አርቲስት ቅድስት ጸጋዬ በሞጋቾች ድራማ የምናውቃት ይቺ አርቲስት የመጀመሪያዋን የታገቢኛለሽ ጥያቄ ያስተናገደችው ቱጃር በሆነው ፍቅረኛዋ ነው። ለዛውም ይህ ቱጃር ፍቅረኛዋ መንገድ አዘግቶ የታገቢኛለሽ ጥያቄ አቅርቦላታል። መቅደስም አላሳፈረችውም። ጥያቄውን በመቀበል ሚሊዮን ብሮች ፈሰስ የተደረገበት ድል ያለ ሰርግ ተሰርጎ ማግባት ችላለች። ሰርጋቸው እንደፈለጉት ባይቆይላቸውም የፕሮፖዛል ሁኔታው ግን ለረጅም ጊዜ አነጋጋሪ ሆኖ ነበር። ወደ 3ኛው ከማለፍ እኔ ብቻ አይደለም ባደል ያስደነቀኝ በ9 ዓመት ውስጥ 16 ሳይቶችን ጠንቅቆ ሰርቶ ያስረከበ ከ700 በላይ ሰዎችን የቤት ባለቤት ያደረገው ጃምቦ ሪል ስቴት አሁንም ደግሞ 19ኛ ሳይቱ በሳርቤ በቫቲካን ኤምባሲ ግንባታቸው 45% የደረሱ ቤቶችን በ10% ቅድመ ክፍያ ከ44 ካሬ ጀምሮ ለእናንተ ለሽያጭ አቅርባቸዋል። በካሬ በ100 ሺህ ብር በሰሚ ፊኒሽድ ሲሆን በፉል ፊኒሽ ለሚገዛ ደግሞ በካሬ በ120 ሺህ ብር እየሸጠ ይገኛል። ይህ ሪል ስቴት በማስረከብ እንዲሁም ደግሞ በግንባታ ጥራት ወደርና ተወዳዳሪ የሌለው። ለበለጠ መረጃና ሳይቶቹን ለመጎብኘት እታች ባለ ስልክ ይደውሉልን። አመቻችተዋል። በ3ኛ ደረጃ አርቲስት ንግስት ፍቅሬ ናት። የቀድሞ ፍቅረኛዋን ከተለየች ከጥቂት ቀናት ውስጥ ተወዛዋዥ አብነትን ያገባቸው ንግስት ፍቅሬ የቀድሞ ፍቅረኛዋን ለማመን እስኪከብዳት ድረስ ከጓደኞቹ ጋር ሆኖ ባዘጋጀው የታገቢኛለሽ ጥያቄ በእንባ ተሞልታ እሽቷን ገልጻለታለች። የሰርጉን ቀን በጉጉት ሲጠብቁ የነበሩ ወዳጆቿ የቀድሞ ፍቅረኛዋን ሲጠባበቁ ተወዛዋዡን አብነትን አግብታ እርሷን በተራዋ ህዝቡን ሰርፕራይዝ አድርገዋለች። በ2ኛ ደረጃ ያለችው አርቲስት ሜላት ነብዩ ትባላለች። በ16 ዓመቷ ወደ ማስታወቂያ ስራ ብቅ ያለችው ድምጸ ስርቅርቋ ሜላት ነብዩ ብዙ አርቲስቶች በተሰበሰቡበት ናይት ክለብ ውስጥ ትክክለኛውን አርቲስት ሄኖክ ድንቁን በርከክ ብሎ የታገቢኛለሽ ጥያቄ ያቀረበላት ሲሆን ጥያቄውንም በደስታ ተቀብለዋለች። በጊዜው የሁለቱ የፍቅር ጊዜያት ቫይራል ሆኖ ነበረ። አንደኛ አርቲስት እፀ ህይወት አበበ ስትሆን እንደ ባለስልጣን የአዲስ አበባ መንገድ ተዘግቶላት ህዝቡንም ለአመት ሳይሆን ለትዳር ጥያቄ መንገድ ይዘጋል አስብላ የትዳር ጥያቄዋን ባለሀብቱ ተስፋዬ ስንታየው ያቀረበላት ሲሆን አርቲስቷን በታላቅ ደስታ ተቀብለዋለች። ምን ዋጋ አለው? መንገድ በማዘጋት የመጣ ነገር ጤና እንደማይኖረው የተረዳችው ከተፋቱ በኋላ ነበረ። ዘገባዬን በዚሁ አጠናቅቃለሁ። የመስቀል ምልክቱን በመጫን ቤተሰብ ይሁኑ። እናመሰግናለን።